ከሰው ምንም ነገር አጠብቁ። ለምንድነው ከሰው ብዙ ነገር ኤክስፔክት የምታደርጉት? እግዚአብሔርን የምሬን እኮ ነው። ለምን ሰው እኮ በጣም ብዙ ጭንቀት ያለበት ሞመንት ነው አሁን ላይ። በቃ ጣራና ግድግዳ የሸፈነው ጉድ መዓት እኮ ነው ማለት። ወጥቶ ላይለፈልፍ ወጥቶ ላያወራ ይችላል እንጂ በጣም ብዙ ችግር እያሳለፈ ነው። በጣም ብዙ ሀስል አለው። አሁን ግን የሆነ ሰንበዲ ይመጣና እንትናን እኮ እንትን ሳያረግልኝ እንትና እኮ ምናምን እንዴ ተረጋጉ። ማለት በጣም ብዙ ችግር አለብን። አላወራ ነውም እንጂ በጣም ብዙ ነገር እያሳለፍን ነው። ብዙ ሀስል አለብን እና ላይክ እግዚአብሔር ወይ መድኃኔዓለም አይደለም ያ ሰው ለእናንተ ጥሩ ነገር ላያረግ ይችላል፣ ላያስብ ይችላል። ምክንያቱም የራሱ ጭንቀት ራሱ በሱ ጭንቀት አይምሮ ናውዞ ማለት ነው። እና ምንም ነገር ስታደርጉ ደግሞ ጥሩ ነገር ካደረጋችሁ ምላሽ ጠብቃችሁ ሳይሆን ከእግዚአብሔር ምላሽ ጠብቃችሁ መሆን አለበት እንጂ ላይክ እንትና ስለሚያደርግልኝ ነው ምናምን ነው። ስለዚህ ከሰው ምንም ነገር ኤክስፔክት አታርጉ። እኔ በጣም ብዙ ነገር ኤክስፔክት አድርጌ ነው ጓደኞቼ ናቸው የምላቸውን ሰዎች ያጣሁት። ቀንዴ ይሄ እኮ የችግሬ ደራሽ ነው የምለው ሰው በታይሙ ስላልነበሩ ነው አሁን የተውኳቸው። ይህ ነው ግን ያም ሆነ ጥሩ ነገር አስተምረውኛል፣ እግዚአብሔር ይስጣቸው። ግን ከሰው ምንም አትጠብቁ። መድኃኔዓለምን ተደገፉ። እወዳችኋለሁ።